በጣም ስሜታዊ ሆኛለሁ። ለሌላ ሰው አስተላልፉት፣ እኔ በጣም አልቻልኩም። የሰናይት ንግግር ከልቤም አልፎ በደም ስሬ ሁሉ ተላልፏል። ንስሐ ሰጥታኛለሽ ልጄ፣ እድሜሽን ከፍ ያድርገው። ለኢትዮጵያ የቆምሽላት የተናገርሽላት እናት በጣም ስሜታዊ ስላደረግሽ ምን እንደምናገር አልችልም። አሁን ይቅርታ ጋር ሌላ ሰው ጋብዙልኝ፣ በኋላ አመጣለሁ። እግዚአብሔር ገስጾናል፣ ጥሩ አድርጎ ነግሮናል። ከዚህ በላይ ምን ትፈልጋላችሁ? ካህናት አባቶች፣ ወንድሞች፣ ከዚህ በላይ ንግግር፣ ከሰናይት ንግግር በላይ ምንድን ነው የምትጨምሩበት? ምንድን ነው የሚሰራው? እኔስ ምንድን ነው የምናገረው? የእግዚአብሔርን ስራ ገስጻናለች፣ በሚገባ ነግራናለች። ኢትዮጵያ ኢትዮጵያ ኢትዮጵያ። አባቶችን ለይተን እንወቅ። ሲኖዶሱ እንዲህ ብሏል፣ ምን እናድርግ? ጳጳሱ እንዲህ ብሏል፣ ምን እናድርግ ከሚል ነገር እንውጣ። ጳጳሱ እንዲህ ብሏል የምንለው ጳጳስ የትኛው ጳጳስ ነው? ስለ ሞታችን የቆረቆረው፣ ስለ ቤተ ክርስቲያናችን መፍረስ የተቆጨ፣ እኔ ለቤተ ክርስቲያን ራሴን ሰጣለሁ የሚል ጳጳስ ካለ አዎ እንቀበላለን፣ እንከተላለን፣ ህጉን እንፈጽማለን። ግን ከአስገዳያችን ጋር ሆኖ እያስገደለን ያለን ጳጳስ እውነት በትልቅነታቸው በእድሜያቸው እናከብራቸዋለን። እንደ ሃይማኖት አባት እኔ በግሌ አልከተላቸው። አቋም መውሰድ አለብን። ሲኖዶስ የምንለው ስብስብ፣ የአባቶች ስብስብ በእውነት አንድ ቀን ለሞቱት ሰዎች አንድ መስመር ሀዘኔታ ገልጾልናል ወይ? ሲኖዶሱ እንዲህ ካለ ምን እናድርግ የሚል ምዕመና ሲኖዶስ አለ ወይ ዛሬ? ስለዚህ ይህንንም እያስተዋልን እንራመድ። እስከ መቼ በደሃ ደስታ የደሃን ደስታ ቀምተን እስከ መቼ እንደምንስቅ አላቅም። ልብሳቸውን ቀምተን እስከ መቼ እንደምንለብስ አላቅም። እስከ መቼ በደሃ ሞት ላይ ቆመን እስክታ እንደምንወርድ እኔ እግዚአብሔር ይወቀው። እኔ አላቅም። በእውነት እኔ ተቃጥያለሁ፣ ነድጃለሁ። እኔ ይህንን እያረኩ ነው እያልኳቸው አይደለም። እንተባበር። ሞታቸው ላይ እስክታ እንውረድ እባካችሁን። በግሩፕ ልብስ እያሰፋን በአስክሬናቸው ላይ እስክታ እልልታ እንበል። በረሃባቸው ላይ ምግብ አንድፋ እባካችሁን። አንድ ላይ ሆነን ሴቶች ቢያንስ ባሎቻቸው ለሞቱባቸው የካህን ምስቶች ልጆች እንቁም። ያኔ ስንጸልይ እግዚአብሔር ይሰማናል። የወንጌልን ቃል በፍርድ ቀን የምንጠየቀውን ቃል አሁን ለሞቱት ወገኖቻችን ቆመን ከማይረባ ከዓለማዊ ስኬት ብለን ከቆጠር ነው ነገ እግዚአብሔር በጥቅሻ አውሎ ንፋሱን አምጥቶ በአንድ ደቂቃ በሰከንድ ድምጥማጡን አውጥቶ እልም ለሚያረገን ሀብት ንብረት ብለን ድሃዎችን እርቃናቸውን አርገን እኛ እንደዚህ አንሁን እባካችሁን። ይህንን እጠይቃለሁን በእግዚአብሔር ስም። ይህንን ለእናቶች ግን ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ። እንደ ወገኖች እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ላማኝ ሁሉ አስቁሙልን። ቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው? በመፍረስ ጊዜ ምንድን ነው የሚሰራው? አንድ ተሐድሶ አድርጎ እንደገና ሐድሶ ህንጸታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ይሄ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ። ይብቃኝ። ከዚህ ላይ እግዚአብሔር ይስጥልኝ።